በጣም አንድ ኢምፖርታንት ታሪክ ልንገራችሁ። አንድ ልዕልት ነበረች እና ከንጉስ የተወለደች ናት ማለት ነው። ኦብቪየስሊ ልዕልት ከሆነች የንጉስ ልጅ ናት አይደል? እና አባቷ ሲሞት በዛ ፖዚሽን ላይ ትቀመጣለች፣ የአባቷን ቦታ ወስዳ ማለት ነው። እና በአባቷ ቦታ ስትቀመጥ ብዙ ሰዎች ይመጡና አባትሽ ንጉስ እያለ በጣም ተቸግረን ነበረ፣ ብዙ ቀረጥ አስከፈለን፣ ብዙ ጫና በዛብን እና አሁን እንድታስተካክልልን እንፈልጋለን። አንቺ ካስተካከልሽልን እንገዛልሻለን፣ ለረጅም ጊዜ እንገዛልሻለን፣ የአንቺ በቃ አገልጋዮች እንሆናለን አሏት። እሺ ላስብበትና አማካሪዎቼን ላማክርና ልምጣና ልንገራችሁ አለቻቸው። ከዛ በኋላ ምን ይሆናል? ሄዳ ሽማግሌዎች አማከረች፣ እንደገና ወጣቶች አማከረች። ምን ባደርግ ይሻላል? አባቴ መስተዳድር ውስጥ የነበሩ ነገር ግን በጣም ቀረጥ በዝቶብናል፣ አባትሽ ጫና በዝቶብናል፣ አንቺ ግን ቀይሪልን ስትራክቸሩን፣ ምክንያቱም በዚህ ሁኔታ መኖር አንችልም ብለውኛል እና እንገዛላለን እንዳሉት ማለት ነው። እንገዛልሻለን ለረጅም ጊዜ። ሮብዓም ይባላል ይሄ ንጉስ። በሴት አድርጌ የምነግራችሁ ለሴቶች ስለሆነ ነው ይህ መልእክት። የዳዊት የንጉስ ዳዊት ልጅ የሰለሞን ልጅ ማለት ነው። ሮብዓም ይባላል እና ሰለሞን ዳርጎብናል፣ ብዙ ጣጣ አብዝቶብናል፣ ቀረጥ አብዝቶብናል። አንተ ግን ቀረጡን ከቀነስክልን 12ቱም ነገዶች የእስራኤል ነገዶች መጥተው ማለት ነው እንገዛላለን፣ ከስር እንሆናለን፣ መልካም እናደርጋለን፣ ፕሮቴክት እናደርጋለን አሉትና እሺ ላስብበት ብሎ ነው የሸኛቸው። እና እቺ ልጅ ላስብበት ብላ ልዕልቲት እመቤቲት ላስብበት ብላ ትልልቅ ሰዎችን አማከረች። ትልልቅ ሰዎቹ አዎ እንደዚህ ከፈለግሽ እንዲገዙልሽ ከፈለግሽ ለረጅም ጊዜ በቦታሽ በክብር መገኘትና መኖር ከፈለግሽ ያሉሽን አድርጊ እና እውነታቸውን ነው፣ ስሚ፣ ታላላቆችሽን ስሚ ያሏትና የትልቅ ሰው ምክር መከሯት። ምክንያቱም የመጡት ወደ እሷ ትልልቅ ሰዎች ናቸው፣ የተከበሩ ሰዎች ናቸው፣ የእስራኤል ነገዶች መሪዎች ናቸው፣ ተወካይ ሆነው ነው የመጡት እና አዎ እንደዛ አድርጊ፣ ትልቅ ሰው ብትሰሚ የእነሱ ልጆች የልጅ ልጆቻቸው ሁሉ የተከበርሽ ትሆኛለሽ፣ መልካም አያት ትሆኛለሽ፣ መልካም እናት ትሆኛለሽ፣ መልካም ንግስት ትሆኛለሽ አሏት። እሺ ያለችና እስቲ ደግሞ ጓደኞቼን ላማክር ባለችና ወጣቶችን ላማክር ሴቱንም ወንዱንም ሰበሰበች። ከዛ በኋላ ምን ትላላችሁ እያለች በቃ ማውራት ጀመረች። በዚህ ዘመን ከሆነ ደግሞ ሶሻል ሚዲያ ላይ ወንዱንም ሴቱንም ላይቭ ለቀቀችው። እንዴት ነው መሆን ያለበት? የበፊተኛው መንግስት ኦር ከበዚህ በፊት አብሬው የነበርኩት ምንም ዋጋ አልሰጠኝም እና ምንድነው ማድረግ ያለብኝ ስትል ወጣቶቹ ስም ያሏት፣ ከዚህ በፊት ያደረገው የራሱ ጉዳይ፣ ምንም እኛ አይመለከተንም፣ ለማንም ደግሞ እንደ ልቡ ነው መጣ ሄዳ የራሱ ጉዳይ፣ አንቺ እንደ ልብሽ ሁኚ፣ እንደ አሻሽ ሁኚ አላት አንደኛው። ለማንም ይመልስልኛል ብለሽ አታድርጊ፣ ዝም ብለሽ ስጪ ፈንጪ አላት። ስጪ ፈንጪ ሰምና ወርቅ የሚገባው ይሄ ሀሳብ ይገባዋል። ዱ ዩ አንደርስታንድ ዋት አም ሴይንግ? እና ምን አሏት ወጣቶቹ፣ በቃ ፍቅር ስትሰጪ ከሌላው ጋር ስታሳልፊ ጊዜ ኢንቨስት ስታረጊ ሌላ ሰው ላይ ምንም ሪተርን ሳትፈልጊ ዝም ብለሽ ስጪ፣ ገንቢ፣ አንቺ በነፃ ገንቢ ነሽ፣ ስምሽ ራሱ ምስ ገንቢ ነው፣ ልዕልቲት አይደለም፣ አላፊ አግዳሚውን ገንቢ ነሽ አላት አንዱ። እና እውነትህን ነው አለችና መሀላ ማለች ሁሉ የእግዚአብሔርን ስም ጠርታ እውነትህን ነው ብላ መታች እጇን። እውነትህን ነው፣ ከሰው መጠበቅ አያስፈልግም፣ ዝም ብዬ ፍቅር ሰጣለሁ፣ ፈነጫለሁ፣ እበትናለሁ፣ ረጫለሁ አለች። ክብሬንና ወርቄን፣ ፕራይም እድሜን፣ ወጣትነቴን
ራሴ ላይ ፎከስ ማድረግ ትቼ ፕሪዘርቭ አድርጌ ራሴን ሰልፍ ገቨርን አድርጌ ሰልፍ ኮንትሮል ኖረኝ ራሴን ተቆጣጥሬ እና በስርዓት ተንቀሳቅሼ ኢንቨስት ማድረግ የሚገባኝ ላይ ማድረግ ሲገባኝ ዝም ብዬ በፈለኩት ላይ ልክ ነህ በቃ ከማንም ጠብቀሽ እንትን አታድርጊ፣ የወደፊቱን who cares አሁን ያለሽን ደስታ ተደሰች አይነት አላት አንደኛውና ሌሎቹም እንደዛው የእሷ እድሜ ወጣቶች ማለት ነው። እሷም በሞኝነት አዎ ትክክል ናችሁ አለች። ትክክል ናችሁ፣ ከማንም ጠብቄ አይደለም ፍቅርን መስጠት ያለብኝ። ፍቅርን ኢንቨስትመንት every relationship is an investment. Why are you spending your time? Why are you bettering someone else? አንቺ ገንቢ ነሽ የሌላው ራስሽን መገንባት ትተሽ ክብርሽን መጠበቅ ትተሽ ምስገንቢ ነው ስምሽ። እና የአሁን ጊዜ ወጣቶች የአሁን ጊዜ ያንግ ጀንዚስ በጣም 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 እርስ በርስ እየተመካከሩ በጣም እየተሸወዱ ነው። ስፔሻሊ እኔ እንግዲህ ሴቶች ላይ ስለሆነ የምሰራው ሴቶቻችን ወጣቶቻችን ላይክ በማይሆን ነገር ውስጥ ይገቡና ከዛ በኋላ ሲሰበሩ እውነትህን ነው ምንም ኤክስፔክት አታድርግ፣ ሪተርን አትጠብቅ። ገበሬ አርሶ አረም ነቅሎ ቆፍሮ ዘርቶ 1 ዓመት ጠብቆ ዘሩን ካላገኘና ያ ሁሉ ዝናብ ዘንቡ እንዳለ ካበላሸው ከሰረ። ያ ሁሉ ድካም ይራባል፣ ይጠማል፣ ቤተሰቦቹ ይራባሉ፣ ልመና ሊወጣ ይችላል። ዱ ዩ አንደርስታንድ? እና የሴት ልጅ እድሜ በማይሆን ነገር ላይ ኢንቨስት አድርጋ ወጣትነቷን እድሜዋን ክብሯን ሰጥታ በየሶሻል ሚዲያው በትና ከዛ ኋላ የበተነችበት ሰው በምንም ይሁን በምን ሲሄድ ከራስ ጋር ቁጭ ብላ እንደገና እንዴት ነው መመተር ሲገባ እውነት ነው ሌላ ኢንቨስትመንት ውስጥ ገባለሁ፣ ሌላ ዝም ብዬ እበትናለሁ፣ ጊዜን ረጫለሁ፣ እፈነጫለሁ እንደማለት ነው። እና we need to rethink አንድ ነገር ሲበላሽ የጀመርነው ነገር ስፔሻሊ ኦቨርሊ ኢንቨስት ያደረግንበት ነገር ምንም ሪተርን ሳይኖረው ባንክራፕት ያደርገናል። ባንክራፕሲ is no joke። እዚህ ሀገር አሜሪካ ሀገር ባንክራፕሲ ፋይል ያደርጋሉ። ቢዝነሳቸው ኢንቨስትመንታቸው ምናምን ብዙ እዳ ሲበዛበት ባንክራፕሲ ፋይል ያደርጋሉ እና ፓርደን ሊደረጉ ይችላሉ ከእዳቸው ማለት ነው። እና ላይፍ ፓርደን የለውም። አንዴ ጊዜ ካመለጠ ፓርደን የለውም። ሪተርን የሌለው ኢንቨስትመንት it is not wise, it's foolish። እና let's not be foolish and that kind of advice that በቃ ከማንም ምንም ሳትጠብቂ ስጪ፣ በትኝ፣ ርጪ፣ ፈንጪ ማለት that's the dumbest advice እና it is very disturbing። እና ወጣቶቻችን especially Gen Z listen to us maybe millennial and Gen X's በሁለቱም በኩል ጠጋ ጠጋ እንላለንና ከፊታችሁ የተራመዱ ያውቃሉ። ከላይ ያሉ ሰዎችን አማክሩ፣ የራሳችሁ እኩያዎችን አማክራችሁ 10 ትራይብ ነው ጥሎት የሄደው። እቺ ጣቴ ከአባቴ ወገብ ትወፍራለች አላቸው። ለኪ ነው አባቴ ምንድነው በጅራፍ ገርፏችሁ ከሆነ እኔ በግንጥ ገርፋችኋለሁ ብሎ ነው የመለሰላቸው። ተመልሰው ሲመጡ አዋርዶ ነው የመለሳቸው። እስራኤል ለሁለት ተከፈለ። የይሁዳ ነገድና የአንድ ነገድ ቢንያም ነገድ ነው። 2 ነገድ ብቻ ነው የቀረው። ሮባው ይሁዳዎች እንትኖች ስለሆኑ ማለት ሎያል ስለሆኑ ማለት ነው። እና ብዙ እናጣለን። 10